ሰላም እንዴት አደራችሁ? ዛሬም ስለ አቡነ ሽኖዳ መጽሐፍ ሕይወትና ክርስትና በሚለው መጽሐፍ ሳነብ ትዝ ያለኝን ነገር ለማውራት ነው። እዚህ መጽሐፍ ላይ ስለ ግብዝነት ያነሳሉ እና ምን ትዝ አለኝ፣ በየምክንያቱ መጾማቸው እንዲታወቅላቸው የሚፈልጉ ሰዎች፣ በየምክንያቱ ለድሃ መርዳታቸው እንዲታወቅላቸው የሚፈልጉ ሰዎች አሉና እና እነኛ ሰዎች ምን እንደሚገርመኝ በጣም የሚገርመኝ እነሱ እንዲታወቅላቸው መፈለጋቸው ብቻ ሳይሆን መርዳታቸው እንዲታወቅላቸው መፈለጋቸው ሳይሆን ጾማቸው እንዲታወቅላቸው መፈለጋቸው ብቻ ሳይሆን እናንተም መጾማችሁን ጸለያችሁን ወይም መርዳታችሁን ማወቅ ይፈልጋሉ፣ እንድታሳውቁ ይፈልጋሉ፣ ይገፋፏቸዋል፣ ይጠይቋቸዋል። የሆነ ነገር ለምን አትረዳም? ለምን እንደዚህ አታደርግም? ለምን አትጸልይም? አንተ እኮ አትጸልይም፣ አንተ እኮ ቤተክርስቲያን አትሄድም ሪሊ እና በየምክንያቱ ምክንያት እየፈለግን መጾማችንን መርዳታችንን ባናሳውቅ መልካም ነው። ትዝ ብሎኝ ነው ስለ ግብዝነት ሲያነሱ ሽኖዳ ሲያነሱ ትዝ አለ። የሆነ መጽሐፍ የሚኮረኩራችሁ ነገር አለ አይደለ? የሆነ መጽሐፍ ስታነቡ ስለራሳችሁ ነገር ይኮረኩራችኋል። እኔ ጋር እኮ እዚች ክፍተት አለችብኝ ትላላችሁ። በዙሪያችሁ የምታዩትን ኦኬ እቺ ነገር እኔን ትመስላለች ብላችሁ እንድታስቡ ያደርጋል መጽሐፍ ማንበብ። ለዛ ነው የሚጠቅመው፣ ህይወትን እንድታዩባት ነው የሚጠቅመው። ሰው እናንተ ሰዎች አታድርጉ እንደዛ ለማለት ነው። ስለዚህ ለድሃ መርዳታቸው እንዲታወቅላቸው የሚፈልጉ እና እሱን ለማሳወቅ ዙሪያ ጥምጥም ይሄዳሉ። ነገርየውን ለመሸሽ ትሞክራላችሁ አይደል? አንዳንዴ ላለመስማትም አቴንሽን ላለመስጠትም ስትሸሹ ምክንያት እየፈለጉ ያን ነገር ያወሩላችኋል። እንደዚህ ረድቻለሁ፣ እንደዚህ አድርጌያለሁ፣ እንደዚህ ቤተክርስቲያን ሄጄ እኮ የዚህን ያህል ብር ለድሃ ሰጠው፣ እርዳ፣ አንተም እርዳ፣ ለምንድን ነው የማትረዳው ብለው የሚሉ ሰዎች ወንድሜ ብቻ እቺ ንግግር የሆነ ሰዎችን እንዳትነካ ከባድ ነው። ብቻ ማህበራዊ ህይወት ላይ ብዙ ማህበራዊ ህይወት ደመቅ ያለ ሰው የሆነ ኢሹ ሲያነሳ ብዙ ሰዎችን ይነካካል እና ለዛ እቆጠባለሁ፣ እፈራለሁ። ለምሳሌ ስለ መዋሸት ካወራን ወይም የዋሽ በአካባቢ ወዳጅ የሆነ ሰው ሊኖር ይችላል። ያስፈራል። እንዲህ ማህበራዊ ህይወቱ ሰፋ ያለ ሰው የትኛውንም ኢሹ አንስቶ ማውራት አይችልም፣ ይፈራል። እችን ኢሹ ባነሳ እከሌ ሊያስቀይም ይችላል፣ እችኛዋን ኢሹ ባነሳ እከሌ እሱ ይመስለው ይሆን ያነሳው ስለሱ ይመስለው ይሆን እንላለን እና ያስፈራል። በተለይ ብዙ ማህበራዊ ህይወቱ ዳጎስ ያለ ሰው የሆነ ኢሹ ለማንሳት በጣም ቆጠብ ካልሆነ አደጋ ነው። ብዙ ሰዎች ያስቀየማል። አሁን እኔ ብዙ ማንሳት የፈልገው ነገር ነበር ይኖር ነበር እና ያስፈራኛል። ብዙ ወዳጆች፣ ብዙ በዙሪያው ብዙ ሰዎች ያሉ ሰው ትዝብቱን ባነሳ ቁጥር እንዴ ስለኔ ነው እንደሚያወራው የሚሉ ሰዎች ሊበዙ ይችላሉ። ሰው ለዛ ትንሽ ወጣ ማለት አሪፍ ነው። ራሳቸውን ቢችሉ መልካም ነው። ራሳቸውን ችለው ቢያወሩ ወይ ቢያስታውቁ መልካም ነው። ይፈታተናሉ ማለት ለምሳሌ አንድ ሰው የጾመ ያለ ጾሙ እንዲታወቅለት ላይፈልግ ይችላል። በቃ ይጎተጉቱታል መጾሙና ለመጾሙን ለማወቅ መርዳትና ለመርዳት ለማወቅ እና ቀኝ የሚሰጠውን ግራ ይወቅ ነው። ስትጾሙ ግብዞች አትሁኑ ነው። በየቤተ መቅደሱ ደጃፍ ላይ ወይም በየኮሪደሩ ማነው በየጥጋጥጉ ላይ ጸላይ አትምሰሉ ነው። በእልፍኛችሁ ገብታችሁ ጸልዩ ነው የሚለው ቃሉ። እኔ በእርግጥ እውቀቱ የለኝም እና ሰዎች ምን ይሉኛል፣ እኔ ለምን አትረዳም፣ እንደዚህ አታረግም የሚሉ ሰዎች አሉ። ለምን አትታግዝም፣ ለምን እንደዚህ አታረግም? የሆነ እንደውም ምን ተዘላለ ይታቃል። ባለፈው ወር የዛሬ 2 ወር አካባቢ ነው ምናምን ስራ ቦታ ተዘርፎ ነበር። ስራ ቦታ የሆነች ሀፕን አድርጋ ነበር የሚሰረቅ ነገር እና ምን እንዳሉኝ አንዱ ላይ ሶስት ሰው ምን እንዳሉኝ አንተ እኮ አትረዳም ማለት ነው፣ በቃ ለድሃ ስለማትመጸውት ነው፣ በረከት ስለማትሰጥ ነው እና ብሏለች። እና በዛ ላይ በቃ እኔ እሱ ነው ማወቅ ያለበት እንጂ
በረከት የሚገኘው ከእግዚአብሔር ነው። ሰው ከሰው አይገኝ። እሱ እሱ እኮ በጣም ይረዳል ቢባልም ለጊዜው ነው እንደዛ የሚባለው። ነገ የሆነ ነገር ስታደርጉ አፍ አካዳሚ የሚያስበላችሁ ያው ሰው እንደዛ ያደነቃችሁ ሰው ነው የሚሆነው። እሺ እንዲያውቅ ትፈልጋላችሁ። ነገር ግን የሰው ለማወቅ ግፊት ባታረጉ ጥሩ ነው። ምን አገባችሁ? ይረዳው አልረዳው ሊጾም አልጾም የእናንተን መጸለይ ቫልዩ የሚሰጥ ነገር አይደለም። ይሄን የማውቃችሁ። ስለዚህ ግብዞች አትኑ ለማለት ነው። ደህና ዋሉ።